በእኔ አመለካከት የሚበልጠውም ከኔ ጋር በዚህ ንቅናቄ ውስጥ ያሉት ጓዶች ያላቸው አመለካከት ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። የማይገባው ኦፖርቹኒቲ ምለው ምንድነው? ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። እሱ ብቻ ግን አይደለም። የሰራዊቱን ስትራክቸር አስተካክሎ የተሻለ የጸጥታ ስራ የሚሰራ አካል ያደርገው ይችል ነበር። አልሆነም። የሰራዊቱ ኑሮ ስልጠና ምናምንም በሰራዊት ደረጃ እንኳን ሲታሰብ ያም አልተደረገም። ማአት ገንዘብ ነው የሚፈሰው እዛ። ከ60 እስከ 70% የትግራይ የሚሰጠን ግራንት ባጀት ወደ ሰራዊቱ ነበር የሚገባው። ይሄ ሆኖ እያለ ግን ሰራዊቱ ጫማ ባለማግኘት፣ ልብስ ባለማግኘት፣ ሕክምና ባለማግኘት፣ ኑሮ ባለመስተካከል ሲያማርር ነው የነበረው። ይህንን ምሬት ደግሞ ጊዜያዊ መንግስቱ ነው እኮ አንተ ላይ ችግር እየፈጠረ ያለው የሚለውን ራሱ የፈጠረውን ችግር ለጊዜያዊ መንግስቱ መምቻ ያደርገው ነበር። በእንደዚህ አይነት የራሱንም ስራ በደንብ አልሰራም። የጊዜያዊ መንግስቱንም ስራ አደናቅፏል። በላዩ ላይ ተንኮል ፈጽሟል። መፈንቅለ መንግስት ፈጽሟል። ይሄ ያለም ቢሆን ሪዋርድ ሆነ። የኢትዮጵያ መንግስት ስልጣን ሰጠው። ቅድም እንዳልኩት የተሰጠበት የራሱ ምክንያት ሊኖር ይችላል። እኔ አላውቀውም። እኔ እሱ ወደዛ መምጣት አልነበረበትም የሚል አመለካከት ነበረኝ። ኤክስፕረስ ሊሆን አመለካከት ነው። ለምን እንደመጣ ግን እኔ ኤክስፕሌን ላደርገው አልችልም። ያም ሆነ ይሄ ግን ኦፖርቹኒቲ ተሰጠው። ኦፖርቹኒቲውን ስኳንደር አደረገው። 6 ወር ነው ከተሰጡት በዓለም አቀፍ ህብረተሰብ ፊት የተሰጡት ስራዎች አንዱንም አልሰራም። እሱ ብቻ ግን አይደለም። አሁን እሱ የሚመራው መንግስት የሚባለው ነገር ዜሮ አድርጎታል። መንግስት የለም ነው የኔ አመለካከት። አሁን ትግራይ ውስጥ ጸጥታ የማያስከብር ከሆነ ወታደሮችና አንዱ አፈንጋጭ ፓርቲ በአንድ ላይ ተሰባስበው ዲክቴት ያደረጉት የነሱ ተላላኪ ከሆነ ይሄ መንግስት አይደለም። የትግራይን ችግር አይፈታም፣ አልፈታም፣ ለወደፊትም አይፈታም። የኛ አመለካከት መንግስት ሪኮል ማድረግ አለበት። እሱን ነው ስልጣን የታደሰ ስልጣን ከማዕከላዊ መንግስት ነው የመጣው፣ ከትግራይ ህዝብ አልመጣም። ቲፒኤልኤፍ ጠይቋል፣ እሱ ይሁንልኝ ብለዋል። ግን የጊዜያዊ መንግስት አወቃቀር በሚፈቅደው መሰረት ማዕከላዊ መንግስት ነው ይሄን የሚወስነው። ወስኖ ደግሞ ታደሰ ይሁን ብለዋል። 6 ወር ቆይቷል። 6 ወር ቆይቶ ከተሰጡት ስራዎች አንዱንም አልፈጸመም ብቻ ሳይሆን የነሱ ተጻራሪ አድርጓል። ለምሳሌ ከውጭ ኃይሎች ጋር ግንኙነት አይደረግም ይላል ከስምምነቶቹ አንዱ። ታደሰ ተገናኘ ያልተገናኘ ከሻዕቢያ ጋር ማቆ ነገር የለኝም። ግን የሱ ወታደሮች ናቸው የሚገናኙ ያሉት። እሱ ከሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው። he has an obligation to stop it። አላቆምም። ይሄ ከፕሪቶሪያ ስምምነት ውጭ ነው። ለማዕከላዊ መንግስት ፕሎት ማድረግ ነው። ማዕከላዊ መንግስትን ለማውደቅ ኢትዮጵያ ውስጥ ትርምስ ለመፍጠር ፕሎት ማድረግ ነው። ይሄ ቶለሬትድ መሆን ያለበት ነገር አይደለም። ከሁሉ በላይ ደግሞ የትግራይን ህዝብ ፕሮብሌም እያባባሰ ነው እየሄደ ያለው፣ አይፈታውም። ስለዚህ ኢትስ ታይም ማዕከላዊ መንግስት የትግራይን ህዝብ ብሶት እንኳን ለመፍታት ብሎ ጨርሶ ኢምፕሎድ እያደረገ ባለበት ወቅት ኢምፕሎድ አድርጎ ሳይጨርስ እያለ ይህን ጉዳይ መፍታት አለበት ብለን ነው የምናምነው።